ዌልካም ፋሚሊ። ዛሬም በቺክን ሮድ ፓርት 7 ተመልሻለሁ። ዛሬም ቺክን ሮድ እንዴት ከ10 ሺህ ብር 100 ሺህ ብር ማድረስ እንደምንችል ነው ምርጥ ቴክኒክ ነግራችኋለሁ ማለት ነው። ፌክ ነው ዴሞ ነው የምትሉ ሰዎች ደግሞ ያው እዚህ ጋር እንደምታዩት ዴሞ የለም ፔድ ነው እና ሪል ነው 100%። አሁን እስቲ ወደ ጨዋታው እንሂድ። ቆይ ሳውንዱን ሙዚቁን እናጥፋውና ሃይ ሪስክ መውሰድ አለባችሁ ከፍተኛ ብር ለማግኘት። በ4000 ብር ኤክስትሪም አድርጌ አንዱ ዲዛለው ከዛ የመጀመሪያው 11760 ብር አሁን እዚህ 13000 ሆኗል። እንዴት ነው የምታልፉና የምትሉ ከሆነ ማለት ነው ምንም አትገጭም። 18000 ብር ሆኖልናል ማለት ነው። አሁንም በ4000 ብር ደግሞ እንሄዳለን። አንዳንዴ ደግሞ ለምሳሌ እኔ ቅድም 3 ወድን 2 ወድን ደብል ነው የነካሁት። ደብል ስነካው አዘለላ ደብል አሁን 13000 ይወት ጋይስ እንደምታዩት ባንዲው 28100 አስተማማኝ የለም። ቁማርም ስለሆነ ልንበላ እንችላለን። ሮድ ፕሬዲክተር የምፈልጉ ሰዎች ኮሜንት ላይ ባስቀመጥኩላችሁ የቴሌግራም ቻናል በመግባት መግዛት ትችላላችሁ። ለሰዓት ለአንድ ሰዓት አለ፣ ለሁለት ሰዓት አለ። በሰዓት ነው እና የምሸጠው። ፕሬዲክተር እንዳይገጫችሁ ማድረግ ይችላል በምፈልጉት ብር ስትገቡ። አሁን እዚህ ጋር በ4000 ብር ጋይስ በሚገርም ሁኔታ ገዝቶኛል። ብራችንን መጀመሪያ አስመልሰን መጫወት እንችላለን። 4000 ብር ስለሆነ ነበር የተበላነው። በ4000 ብር ገብተን ሁለቱ ጋይስ ፍጥነቱን እያያችሁ ነው እንዴት እንደሚገጭ። 34000 በ4000 ብር ነው ማክሲመም መግባት የምትችሉት በ4000 ብር ነው። አሁን 5 ኬዝ 5 ቤት ኖሮ 22000 ብር ነበር ግን ተገኝቻለሁ። እስከዚህ ድረስ ካያችሁ ላይክ እና ሰብስክራይብ ማድረግ እንዳይረሳ። እስቲ ሰብስክራይበር 200 እንግባ። ሰብስክራይበር ጊቫው ያለኝ 30000 ብር። ኮሜንት ላይ ከፍተኛ ላይክ ኮሜንት ሴክሽን ላይ የምትፈልጉትን ጽፋችሁ ከፍተኛ ላይክ ላገኘ 5 እድለኛ የ10 ሺህ ብር ሽልማት አለኝ እና እንዳትረሱ ኮሜንት ማድረግ እንዳይረሳ። ቴሌግራም ላይ ባስቀመጥኩላችሁ የገባችሁ እኔን አዋሩኝ ኢንቦክስ። ጋይስ አሁንም ገዝቶኛል። ወይኔ ብራችንን እናስመልሳለን ጋይስ። ከ34000 ብር አልላቀቅም እኮ አልኩኝ ጋይስ። ጋይስ 22000 ብር 57000 ብር ደርሰናል። ለ100 ሺህ ነው ጋይስ ጎላችን። 100 ሺህ ብር ነው የምንሄደው ጋይስ። ጎላችን ዛሬ 100 ሺህ ብር ነው። አሁንም በ4000 ብር ፖሽ ያለው ማለት ነው። እንዲህ ጋይስ 3 እኮ ዘግቶልኛል። 5 ወድ ቤት ኖሮ እና ቺክን ሮስ ጀምሩ። በጣም ህይወታችሁ በጣም ነው የሚለወጠው ጋይስ። እስቲ አሁን እዚህ ጋር የምጫወትበት ቤቱን ንገረን ለምትሉ ደግሞ ኢዚ ቤት ነው። easybet.et ብላችሁ በመግባት ሬጂስተር አድርጋችሁ በስልክ ቁጥራችሁ ብር ዲፖዚት አድርጋችሁ መጫወት ትችላላችሁ። በቴሌ ብር እና በሲቢ ዲፖዚት ማድረግ ትችላላችሁ። ስታወጡም በዛው ነው። እስቲ አሁን 67000 ብር ሆኖልናል። 22000 ብር ሆኖልናል። 9 ወድ ደግሞ ከሄድን 30 ምናምን ሺህ ብር ይሆንልን ነበር ግን 9 ወድ 61000 ብር 61000 ብር ይሆንልን ነበር። ሌላ ትርፍ 61000 ብር ግን መሄድ አይቻልም ጋይስ። ከ3 እስከ 5 አዘለል ነው ደብል 9 ወድ ልሻገረው
ልሻገረው አልሻገረው ጋይስ እየመነቸፈኝ ነው የሚሄደው ብሬ። ወዮ 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 ተሰቃዩ። 60,000 ብር ጋይስ። ወይኔ ብሬ በ3,000 ብር ጋይስ 60,000 ብር ሆኖላል። ወይኔ ብሬ ለነገሩ 3,000 ምንድን ነው 3,000 ብር ነው ላለው እንዴ? በ50,000 ብር 58,000 ብር ጋይስ። በጣም ነው የመጀመሪያ ኦል ላይ ምንም የማልገጭበት ምክንያት ጋይስ በጣም ብዙ ቴክኒኮች አሉ። እሱን ቴሌግራም ቻናል ላይ ቪዲዮ ሰርች ይለቅላችኋለሁ። እዛ ላይ እየገባችሁ ማየት ትችላላችሁ። የት እናገኘው ካላችሁ ኮሜንት ስር አስቀምጬላችኋለሁ። የመጀመሪያው ኦል ላይ አልገጭም። ሁለተኛው ላይ እግዚአብሔር ያውቃል። ሶስተኛው ላይም እግዚአብሔር ያውቃል። ሶስተኛው ላይም አምስተኛው ላይ አልገጭም። አሁን ስንት ብር ይሆናል? 36,000 ብር መሰለኝ። ወይኔ 9 ባለጌ ነው በጣም 9 55,000 ብር ጋይስ። ብራችንን እናስመልስ። 60,000 ብር ጋይስ። የመጀመሪያው ላይ ካሾት እንበል። የመጀመሪያው ላይ ነው ጋይስ ካሾት ማለት ያለብን። ወይኔ ብሬ። አሁን ቆይ እስቲ ሊሄደው የመጨረሻው ደግሞ እኮ 3 ሚሊዮን ነው። አስቡት እስቲ ጋይስ በ3 ብር ገብታችሁ 3 ሚሊዮን ብር እኮ ብታደርሱት እኮ 9 ሚሊዮን ብር ነው። ግን መቼም ነው የማትደርሱት። ተስፋ ቁረጡ። እየታወቀኝ ማርያምን እየታወቀኝ እንዲህ ኡቭ ነው ያደረገኝ። 60,000 ብር። አረ 60,000 ብር። አረ ፍታኝ በእናትህ ሲያስጠላ። አረ በኢየሱስም አረ ጋይስ ጭራሽ 60,000 ብር ጋይስ ተመልሰናል። 61,000 ብር 62,000 ብር። ከዚህ በኋላ አንድ ወድ እየሄድኩ ካሾት 7,000 ብር እስከሚሞላ አንድ ወድ እሄዳለሁ። ካሾት አንዱን እስቲ ካልተገጨው ነው ካሾት ተሻገርኩት ጋይስ። አዎ ካሾት አንድ ወድ ካሾት አንድ ወድ ካሾት። እስቲ ቦነስ አንድ ወድ ካሾት 74,000 ብር ጋይስ። ለ9 ወዳ ጋይስ። አረ ምንድነው 9 ወድና ይየን ባለጌ ነው በጣም 75,000 ብር ጋይስ። አዎ እችላለሁ፣ ሁሌም እችላለሁ ጋይስ። ሞራል ነው ነኝ። 9 ወድ ኬት 36,000 ምናምን ብር ይሆንልኛል። 15 ወድ ደግሞ 61,000 ብር 26። እኔ መቼ ነው 92 ወድ የሚሄደው? አዎ ጋይስ 36,000 ብር። አሁን እሺ ልሻገረው አልሻገረው? መኪኖቹ በጣም እየፈጠኑ ነው ጋይስ። ልሻገረው አልሻገረው? ልሻገረው አልሻገረው? 61,000 ብር ጋይስ እችላለሁ። እሺ ካሾስ ልበል ልበለው ሊደው ጋይስ። እስቲ ሄድኩት። ወዮ ጋይስ 100 ምናምን ሺህ ብር እኮ ይሆንልኝ እኮ ነበር። እግዚአብሔር የሰጠኝን እድል አበላሽቸው። ወይኔ ብሬ 70,000 ብር እስከሚሆን እንደዚህ ካሾት ጎ ካሾት ጎ ካሾት ጎ ካሾት ጎ ካሾት ደብል ትሪፕል 90,000 ብር ሆኖልናል ጋይስ። አዎ ጋይስ 90,000 ብር ጊቫዌ ያለኝ ጋይስ። እስቲ እውነተኛ 150,000 ብር እንግባ። ጊቫዌ ያለን 50,000 ብሩ ጊቫዌ ነው ጋይስ። ብቻ 200 ሰብስክራይበር በዚህ 5 ቀን ውስጥ ከገባው ጊቫዌ ጋይስ። በዚህ 5 ቀን 500 በዚህ 5 ቀን ውስጥ ቢያንስ 200 ሰብስክራይበር ከገባው ጊቫዌ ያለ ጋይስ። ካሾት
እንዴ ምን ሆኜ ፈዘዝኩ? እስከ 3 ድረስ ሄዳለሁ። ድፍረቴ። እስቲ ግን ቆይ 100 ብር አለን መሰለኛ። ፍሪ ቤት አለኝ። ከራሳችን ብር ሳይወሰድ ፍሪ ቤት ስላለን እስቲ በፍሪ ቤቷ ልጮት